ወራህመቱላሂ ወበረካቱ ውድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርገው እያልኩ ዛሬ ደግሞ ለየትና ደስ በሚል ቀልጣፋና እንስ ባለ መልኩ ለችኮላ በሚደርስ ስንት አሰራር ይዤላችሁ ብቅ ብያለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ፣ ተወዱታላችሁ። አብረን እንስራ። እንግዲህ እንደምታዩት እዚህ ጋር ዶሮውን አዘጋጅቻለሁ ማለት ነው። በነገራችን ላይ አብዛኛውን ጊዜ በስጋ ወይም መፍሩም ላህም ነው የሚሰሩት ማለት ነው። ያው የኔዎቹ ብዙ ጊዜ ዶሮ ነው የሚፈልጉት። እንግዲህ በዶሮ ነው የምሰራው ማለት ነው። ተከታተሉ። አሁን እዚህ ጋር እንግዲህ ስጋ እንትን ዶሮውን በዚህ መልኩ ከተፍ አዘጋጅቼዋለሁ ማለት ነው። ከዛ ቅመማችንን እንጨምራለን ማለት ነው። እዚህ ጋር እንደምታዩት ፋብሪካ አዘጋጅቻለሁ። ፍልፍል አስዋል ይቅርታ መል ደግሞ ነጭ ሽንኩርትና ቀይ ሽንኩርት የተፈጨው ነው ማለት ነው። እነዚህን እንጨምርና እንደባልቅና ማለት ነው እንሰራለን። እዚህ ጋር እንግዲህ እንደምታዩት እንደባለኳቸው ቅመሞችን ማለት ነው። ዶሮዬን እሳቱ ላይ ጥጄዋለሁ ማለት ነው። በዚህ መልኩ እንግዲህ ማብሰል ጀምሬያለሁ ማለት ነው። ከዛ ቅመማችንን እንጨምራለን ማለት ነው። ከዛ በመቀጠል ምን አዘጋጅቻለሁ እዚህ ጋር ፍልፍል አክዘር እና ቲማቲም ቆረጥ ቆረጥ አድርጌ እዚህ ጋር አዘጋጅቻለሁ ማለት ነው። እሱን እንጨምራለን ማለት ነው። ከዛ ከጨመርን በኋላ በደንብ ማቁላላት አለብን ማለት ነው። ምክንያቱም ፍልፍል ህሎ ትንሽ ጠንከር ይላል ከዶሮ እና ከቲማቲሙ፣ እሱን በደንብ ማቁላላት አለብን ማለት ነው። ከዛ እንከር ነው እና ውሃው በራሱ ጊዜ ሁሉም ነገር እስከሚመጥ ድረስ እናቆየዋለን። ከዛም በኋላ አንኝ ማለት ነው። እንደምታዩት ይሄንን በመሰለ መልኩ አሳምረን አቁላልተነዋል ማለት ነው። በነገራችን ላይ አላሳያችሁም፣ ዘይት ጨምራለሁ። ዘይት መጨመር አለባቸው። አንዳንድ ጊዜ ትንሽ ስላመመኝም አንዱን ሳልቀረጽ አንዱን ነው እና የቀረጽኩት ላስታውሳችሁ እዚህ ጋር ማለት ነው። ስለዚህ በዚህ በሚያምር መልኩ ሁሉንም በልክ በመሆኑ መሰረት አቁላልቼ ጨርሻለሁ ማለት ነው። ከዛ እዚህ ጋር ደግሞ ድንች ጎረድ ጎረድ አድርጌ ሰንጥቅ ሰንጥቅ አድርጌ በስሱ አዘጋጅቻለሁ። እሱን እንግዲህ ወዴት እንደምንወስደው አብረን እንመልከት ማለት ነው። በስሱ ነው የከተፍኩት ማለት ነው። ከዛ እዚህም ጋር ቅመም እንጨምራለን ማለት ነው። ቅመማችንም እዚህ ጋር እንደምታዩት ይኸኛው ነጭ ሽንኩርትን የተፈጨውና ፍልፍል አስዋል መል ወይም ጨው ማለት ነው። ፋብሪካ አድርጌ ነው ያዘጋጀሁት። እሱን እንጨምርና እንደባልቃለን ማለት ነው። አሁንም እሱን ቅመሙን ካደባለቅን በኋላ እዚህ ጋር ደግሞ መስሪያችንን የስንዴት ወረቅ እናዘጋጃለን ማለት ነው። ግን ይቅርታ ትክክል አይደለም፣ ትንሽ ጥርሴን ስላመመኝ። ከዛ እዚህ ጋር እንደምታዩት ድንቹን ጨምሬያለሁ ማለት ነው። ጅብ ማሰሬላ ከታች አድርጌ ከዚያ ያቁላላሁትን ዶሮ ከላይ ጨምሬያለሁ። ከዛ ጅብ ማሰሬላ እዚህ ጋር እንግዲህ ያው እንደምታዩት በዚህ መልኩ አንስቼ ስቆርጠው ለመቀረጽ አልመቼ ብሎ አላሳያቸውም፣ ቆረጥኩት ማለት ነው። እዚህ ጋር መካከል ላይ ይኸው እንደምታዩት ከላይ ከታች ያለው ድንቹ ነው፣ ምንም ነገር የለውም። እንግዲህ እንደምታዩት ማሻላ ነው፣ ዶሮውና ድንቹ ነው እንደዚህ ሆነው። ከዛም በኋላ ጅብ ማሰሬላ ከላይ ጣል እናደርግበታለን በዚህ መልኩ ማለት ነው። በቀላሉ በቃ በትንሹ ለችኮላ ያላችሁ እንግዲህ እንደዚህ እናደርግና ከላይ ካስብራና ጅብ ማሰሬላ ቲማቲም ትንሽ እንጨምርና ወይም ፍልፍል ሀይሎ መጨመር እንችላለን። በጣም ቆንጆ ያደርገዋል። ከዛ እንደዚህ እናደርግና ሆነ እንጨምራለን ማለት ነው። እንደምታዩት በሚያምር መልኩ እንሰራለን። ማሻላ በጣም አሪፍ እና ቆንጆ የሆነ ጥፍጥ እያለ እንዴት ነው ማለት ነው። እንደምታዩት ማሻላ ስራውም አያቆይም፣ ሲበሉትም በጣም አሪፍ እና ቆንጆ ነው። እንደዚህ ስታዩ ትንሽ ከዛ ቆረጥ ቆረጥ እናደርግና በጣም ብዙ ቤተሰብን የሚያስተናግድ ነው እላችኋለሁ። እንደዚህ ቆራርጠን በሳህን እናቀርበዋለን ማለት ነው። ይህን ይመስላል እላችኋለሁ ውዶችዬ። እንግዲህ ይህን ይመስል ነበረ። እስከ መጨረሻው ድረስ ስለተከታተላችሁ በጣም አመሰግናለሁ። ክፉ አይንካችሁ፣ ባላችሁበት ሰላማችሁ በዚህ ትረፍረፍ ይበልልኝ። እንግዲህ ለእኔም ዶክ አድርጉልኝ፣ ጥርሴን አሞኛል ማለት ነው ውዶቼ። ድምጤ ትንሽ ትክክል አይመስለኝም። አውፍ በሉ ባላችሁበት። ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።